አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡሙ አደም ሚዲያ ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ? ባላችሁ መሰላማችሁ ይብዛ። ውድ ቤተሰቦቼ እንዴት ናችሁ? ከኔ ጋር አልሐምዱሊላህ። ዛሬ በአዲስ ነገር መጥቼላችኋለሁ። ምን ብትሉኝ ለሀመሽዋይ በሪያኒ ማለት ነው ልሰራ ነው። በእርግጥ ለሀሙን ሁሉ ነገር ጃህዝ ሆኗል። ያው የዛ ከሩዙ ጋር መቀላቀለውን እንትን ላሳያችሁ ብዬ ነው ማለት ነው። እዚህ ጋር ቅመሞች አሉኝ። ይሄ ፍሬሽ ነው፣ ግን እኔ ፍሬሽ የለኝም። ይሄ የደረቀ ፍሬሽ ሲመጣ ከመዝሪያ አድርቄ ቁጭ አድርጌው ነው ማለት ነው። እነዚህ ደግሞ ይሄ ነጅማ የሚባለው ካሙን አለኝ፣ ቆንዶ በርበሬ፣ ቀረፋ፣ ቁርንፉድ ናቸው ማለት ነው ደረቁ። እነዚህ ደግሞ የተፈጩት ጀምብላል፣ ካሙን፣ ክዝባራ ያኔ ደረቁ የተፈጨው ካሙን፣ ይሄ ካሙን ነው። ብዛር አረቢ እዚህ ጋር አለኝ ትንሽ። ከዚህ ጎን ደግሞ እንትን አለ፣ ይሄ ትንሽ ፍልፍል አስወጥ ማለት ነው። ብዛር አረቢ ፍልፍል አስወጥ የበሪያኒ ቅመም በራሱ ቻለ አለኝ ማለት ነው። ይሄ የበሪያኒ ቅመም ነው፣ ሀቡ ነው እንትን ይሄ ቴምር ህንዲ ነው ምንድን ነው የሚባለው ማለት ነው። እና እዚህ ጋር ክዝባራ ፍሬሹና በሰላም ጠዊሉ እሱ አዘጋጅቻለሁ። እዚህ ጋር ቲማቲም አለኝ። እዚህ ጋር ነጭ ሽንኩርት አለኝ ማለት ነው። እዚህ ጋር ሽንኩርት በድስት ከታትፌ አዘጋጅቻለሁ ማለት ነው። እና ውድ ቤተሰቦቼ እዚህ ጋር ማለኝ የብሪያኒ የመጨምረው የዘላጀ ኩድራ እነዚህ ማለት ነው። ማብራት እሳቱን የሚለኩሰው ዘይት እንኳን መጀመሪያ ጨምሬያለሁኝ፣ ምክንያቱም ስላልመቸኝ ራሴ ተስፋ ማለት ነው። እና ውዶቼ ያው ሽንኩርቴን ነው ይሄ ከሩዙ ጋር መጨምረው ነው ማለት ነው። ስጋ ይቀጥል መጀመሪያ እዚህ ጋር አዘጋጅቻለሁኝ ነው። ስጋ ደግሞ ይሄ ሩዝ ስጋ ያቀቀልኩበት መረቅ መልሼ ሩዝ እቀቅልበታለሁ ማለት ነው። እዛ ነጭ ሽንኩርት ጨምራለሁ። እዚህ ጋር ደረቅ ቅመሞችን ጨምራለሁ ማለት ነው። አብረው ሲቆላሉ ጣዕምናውና ሽታው ምርጥ ነው የሚሆነው። የኔ አሰራር ነው። በእርግጥ የየቤቱን ይለያያል። ይሄ የቤት ነው፣ የኛ ቤት አሰራር ነው። ትንሽ ከደ እናደርገዋለሁ ሽታው እንዲያመጣ። እዚህ ጋር ደግሞ የእንትኑን የዚህ የለሃሙን መቀባውን እንትን ለማዘጋጀት እዚህ ጋር ሌሙን አስር ያዘጋጅቻለሁኝ። ስለማይመቸኝ ነው በአንድ እጄ። እዚህ ጋር ዘይቱን አለኝ። እዚህ ጋር የቀይ ሽንኩርት ፓውደር አለ፣ የነጭ ሽንኩርት ፓውደር አለኝ። ይሄ ነጭ ሽንኩርት ነው፣ አያችሁት? ፍሬሹ መጠቀም ይቻላል። ይሄ ደግሞ ዝንጅብል ፓውደር ነው። በቃ ይሄ ሶስቱ። ከዛ ካሙን አለኝ እዚህ ጋር ትንሽ ጨምርበታለሁ ለጣዕም ነው። ትንሽ ሄል ፓውደር ጣዕሙ በጣም ምርጥ ነው የሚሆነው የዚህ ሶሱ መቀቢያው ማለት ነው። ከዛ ወዳትና ጨምራለሁ። አብረው ከተጠበሱ በኋላ ነጭ ሽንኩርትና ከደረቅ ቅመሙ ጋር አብረው ከተጠበሱ በኋላ ቲማቲም ጨምራለሁ። እዛ እዚህ ጋር ደግሞ ቅመሙ ጨምራለሁ። ቅመሞቹ ያዘጋጀሁት መጀመሪያ ሳይቻለሁ። ትንሽ ዋሃድና እዚህ ጋር ደግሞ ትንሽ የቀረፋ ፓውደር ነው። ቅመሞች ጨማመርኩኝ መጀመሪያ እንዳሳየኋችሁ እዚህ ውስጥ ማለት ነው። ከምንም ማድረግ ያለው የዚህ የለሃሙ መቀባው ሶስ ነው ይሄ ማለት ነው። እዚህ ጋር ደግሞ ይሄ ሩዙ ነው። ትንሽ ዋጫ አረኩበት እንዳይቃጠልብኝ
ቅድም አላሳየኋችሁም። ማጂ ይሄ ማጂ ነው። ከዛ ይሄ ቅጠሉን ጨምራለሁ አንድ ላይ ውህድ አድርጌ ይኸው እዚህ ጋር ይሄ ከሩዙ ጋር መደበላለቀው ነው የበርያኔ ማለት ነው። እና እዚህ ጋር ደግሞ ትንሽ ፓፕሪካ፣ ይሄ ፓፕሪካ ነው፣ ስዊት ፓፕሪካ ትንሽ አረግበታለሁኝ፣ ብዙ አይደለም። ይሄ ደግሞ ፍሬሹ ቢገኝ በጣም ጥሩ ነበረ። ህንድ ቴምር ህንዲ ማለት ነው። ስናብ የሆነ ብቻ ስም አለው። ይሄ ብቻ ድንትኑ ነው። ይሄ ልክ እንደ ከቻፕ የተዘጋጀ ድብስ ምን ነበር የሚባለው? ይሄ የህንዱ ቴምር ማለት ነው። እሱ ነው ለጣዕምና በጣም አሪፍ ነው የሚሆነው። ያው ፍሬሹ ስለሌለኝ ነው ይሄ የምጠቀመው። ፍሬሹ ቢሆን ግን በጣም ደስ ሲል ነበረ ማለት ነው። ዞሮ አሊ ምንም አይሆንም ለጣዕምና። ከዛ ደግሞ ትንሽ ዘፈን ጨምራለሁ። ይሄ ማለት ነው ትንሽ አረግበታለሁ። በነገራችን ላይ ያው ቤት ላይ እንትን ይሄኛው የሌለበት ደግሞ ሳልሳ ማዘጋጀት ይቻላል። ሽንኩርት ፍሬሹን በቲማቲም እንደዚሁ ሳልሳ መስራት ይቻላል ማለት ነው። እኔ ደግሞ የዚህ ቤት ደግሞ የሚወዱት ይሄ ነው። ይሄ ስቀምም ነው የሚወዱት ማለት ነው። የበለጠ ጣዕም ኑሮት እንዲበሉት ያደርጋቸዋል ማለት ነው። እና ይሄ አሁን የለሃሙ መቀባው ነው። ጨው አላረኩም። እዚህ ጋር ማጂ ያለኝ በፈላ ውሃ ለበጠብጥና እዚህ ውስጥ ልጨምረው ካለኝ መጀመሪያ ለሃሙ ላይ ጨው አለው። ጨው ጨምሬያለሁ እስቀቅለው ማለት ነው። ይሄ ውዶቼ አሁን ይሄ ከሩዝ ጋር መቀላቀለው ነው ማለት ነው። ደርሶልኛል፣ ጨርሻለሁ። አሁን ቀጥታ ወደ ከድነዋለሁ። እዚህ ጋር ይሄው ይሄም ጨርሼኩለት ቀላቅዬ አዘጋጀሁት። አሁን ይሄ ሸክል ብርቱካን ማለት ነው። ሎኑ ወደ ብርቱካን ተቀይሯል ማለት ነው። ፓፕሪካው ዘፈረንትን የተፈጨው ያኔ ብቻ በቃ ቀላቅዬው ማለት ነው። አሳይቻችኋለሁ። እዚህ ጋር ለሃሙን አዘጋጅቻለሁ። እዚህ ጋር ሩዝ አጥቤ አዘጋጅቻለሁ። ነጭ ሩዝ የበርያኔው ደግሞ መረቅ ውሃውን እየፈላልኝ ነው። አሳያችሁ። አሁን ወደ ቅቢቱ እንሄዳለን ማለት ነው። እንቀባዋለን ላይ ሶስ ብስሚላ ቀብቼ ጨርሼ እንገናኝ። ይሄ ውዶቼ በመጨረሻን ቀባው ጨረስኩ ማለት ነው። አያችሁት? እንደዚህ ተቀባብቶ አለቀ። አሁን ቀጥታ ወዴት ነው ማስገባው? ወደ ፈረን ማለት ነው። ወደ ኦቭን ነው ማስገባው። ተከታተሉኝ። ኦቭኑ መጀመሪያ ለኩሻለሁ። ያው ሌላ ጠፍቶብኛል። ብስሚላ ጥብስ ይላል። በጣም ነው የሚያምረው ከለሩ። በኋላ በስቺው እንዳይቃጠል እንጂ አንዳንዴ ረሳለሁ፣ ይቃጠልብኛል እንጂ ካልተቃጠለ ከለሩ በጣም ነው የሚያምረው ውዶቼ። እና ተከታተሉኝ እላችኋለሁ ውድ ቤተሰቦቼ። እንግዲህ ስራውን ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ውድ እህቶቼ። ቪዲዮን አጫውቱልኝ ከቻላችሁ። እንተባበር፣ እንተጋገዝ። መተጋገዝ አላህ ይወደዋል። ከተጋገዝን እኛ ከተባበርን ብዙ ደረጃ እንደርሳለን ማለት ነው። ከመዳም ቤት ስራ ወጥተን እኛም በሀገራችን በነፃነት በሀገራችን ፈታ ብለን የምንሰራ ላይ አድርገን ተከታተሉኝ። ይሄ ሩዙን አፈልቶልኛል። ሩዝ ልጨምር ማለት ነው። ያችሁት ማሻአላ ገና ነው ይቀረዋል። እዚህ ጋር ሩዜን እየመሰለ ነው። ብስሚላ አያችሁት? ሩዙ ራሱ ምርጥ ሩዝ ነው። ጣውይል ነው። ከዛችን በታችም ነው። አሪፍ ነው ሲቀቀል ማለት ነው። ቤተሰቦቼ ይሄው ሩዜ እዚህ ጋር አንጠፈጠፍኩት። ከዛ አሁን ወደዚህ እንቀላቀላለን። ሲቀላቀል ደግሞ ያኒ አይመቸኝም። በቃ ከቀላቀልኩ በኋላ እንገናኝ ሀቢባይ። ለምሳሌ አሁን ሩዝ እዚህ ጋር ትንሽ አደረኩ። ከዛ እዚህ ጋር ሶሱን ልሞካክር ብዬ ነው። እዚህ እንቀላቅለዋለን። ቤተሰብ ይኸው ሩዝ ቀላቅዬ ጨረስኩ። ከዛም በኋላ ትንሽ ይሄ ለከለር
ለከረር ነው በኋላ በጣም እንዲያምር ማለት ነው ያደረኩት። እዛ ይሄ ለ10 ደቂቃ እሳት ላይ ድጋሚ ጥደዋለሁ። እዚህ ጋር ለሀሜም እየደረሰልኝ ነው፣ እየደረቀ ነው። ትንሽ ግን ይቀረዋል። ትንሽ ብዙ ሳይሆን ትንሽ አንድ 5-10 ደቂቃ ነው ማለት ነው። ላይ ብቻ ስሩ እንኳን አጥፍቼዋለሁ እና ይኸው ለሀሜ ደርሶልኛል። እስኪ አያችሁት? ማሻአላ በሉልኝ እንጂ አያምርም? ከለሩ እዩት። ብዙ አላረረም፣ ብዙ እንትን አላለም። አያችሁት? ጣዕሙ በጣም ምርጥ። አሁን ሩዙ ትቀረኛለች ደግሞ ሩዙ ገልብጬ ደግሞ ላዩ ላይ አረጌ እንገናኝ። ቤተሰቦቼ ሩዙ ደርሶልኛል። ሊገለብጥ ነው እንትን ላይ ሩዙ ላይ ምን ያሳንሰው ስሙ ዘቢብ ማለት ነው። ዘቢብ ላይ ነው። ይኸው እንትኔን አዘጋጅቻለሁ። ከገለበጥኩት በኋላ እንገናኝ። እሺ ኦኬ። ይኸው ውድ ቤተሰቦቼ ሩዜን ገለበጥኩ። እኛ ያያችሁት ጣዊልነቱ ራሱ ብታዩት በጣም ጣዊል ነው። ማሻአላ ረዛዝ ሩዙ ራሱ ረጃጅም አይደለም። እስኪ ይኸውልኝ ማሻአላ ተባረከ ረህማን። ይሄ በርያኔው ማለት ነው። ለሀሙ ደግሞ አምጥቼ ላዩ ላይ አስቀምጠዋለሁ። ይሄ ይመስላል። አይታይም። ይኸው ለሀሜን ደረሰ። እዚህ ጋር ደግሞ ትንሽ አነሳንሰው ሩዙ ላይ መጀመሪያ ዘቢቡን አነሳንሰው ከዛ ላይ አስቀምጠዋለሁ ማለት ነው። ሩዝ ውስጡ ራሱ ምርጥ ነው የሆነው ብታዩ ማለት ነው። ብዙ አልተቃጠለም። ተቃጠለ የሚባል ያህል አይደለም። አሪፍ ነው። እንደዚህ ይቀመጣል። ሀመሽ ወይ ማለት ይሄ ነው ማለት ነው። አያችሁት አይደለ? ይሄ ላዩ ላይ ማለት ነው። እና ውድ ቤተሰቦቼ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። በሌላ ጊዜ በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ባላችሁበት አላህ ይጠብቃችሁ። ያው ለንግግሬና ለትኔ በጣም ይቅርታ። አንዳንዴ ያው የንግግር አክቲቭ አይደለሁም። ብቻ በቃ ሳሳታለሁ። ያው ያለ ነው በሰው ላይ እና ለዛ ደግሞ ይቅርታ እየጠየቅኩኝ ቪዲዮን እያያችሁ አጫውቱልኝ እላችኋለሁ። ባላችሁበት አላህ ይጠብቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።